ዩቲዩብ ላይ ገንዘብ ይሰራል ወይ? አዎ በደንብ ይሰራል። ከኢትዮጵያ ውስጥ ሆኖ መስራት ይቻላል ወይ? አዎ ሆኖ መስራት ይቻላል። ግን ዩቲዩብ የሚከፍልባቸው የተለያዩ መንገዶች አሉ። የምንቀበለውን ብር ከሚታይልን እይታ ጋር ይገናኛል። ስለዚህ አንድ ሰው ኢትዮጵያ ውስጥ ሆኖ የኛን ቪዲዮ የሚያይ ከሆነ ዩቲዩብ በዛ ቪው ወይም በዛ እይታ ምንም አይከፍልንም። ከውጭ ዓለማት ላይ ሆኖ ሌላ ያደጉት ሀገራት ላይ ሆኖ ግን ሰዎች የኛን ቪዲዮ ሲያዩ ዩቲዩብ ለእኛ ገንዘብ ይከፍልናል። ያ ብቻ ሳይሆን ኢቭን ከሀገር ሀገርም ይለያል። ለምሳሌ አሜሪካ ውስጥ ሆኖ አንድ ተመልካች የኛን ቪዲዮ ሲያየው እና ካናዳ ውስጥ ሆኖ ኦር ስዊድን ውስጥ ሆኖ ወይም ህንድ ውስጥ ሆኖ ፓኪስታን ውስጥ ሆኖ እንደየሀገሩ የሚከፍለን ክፍያ ይለያያል። ኢትዮጵያ ውስጥ እንዳለ ሰው የተሻለ ገንዘብ መስራት ብንፈልግ የትኛውን አይነት መንገድ መከተል አለብን? ኢትዮጵያ ውስጥ ሆነን የእኛ ቋንቋ አማርኛ ነው። አማርኛ የምንሰራ ደግሞ ከሆነ አብዛኛው ፐርሰንት የኛን ቪዲዮ የሚያዩልን ኢትዮጵያ ውስጥ ያሉ ሰዎች ናቸው። ስለዚህ ምንም ብር አንሰራበትም። ክፍያ ከፈለግን ኢትዮጵያውያን ሆነው ውጭ ሀገር ያሉ ሰዎች የእኛን ቪዲዮ ሊያዩልን ይገባል ማለት ነው። ከሱ ይልቅ ግን በጣም የተሻለና ዩቲዩብ ላይ ገንዘብ የምንሰራበት መንገድ አለ። ያም አሁን ላይ በጣም ፖፑላር እየሆነ የመጣ ነው። ዩቲዩብ አውቶሜሽን ይባላል፣ ወይም ደግሞ ፌስለስ ዩቲዩብ ቻነል ይባላል። በሌላ አጠራሩ ካሽካው ቻነልስ ይባላሉ። እነዚህ ቻነሎች ፊታችንን ሳናሳይ የምንሰራቸው ናቸው። ካሽካው ዩቲዩብ ቻናል መጀመር ከፈለግን ዋነኛው ዓላማ ምንድን ነው? የምንሰራበትን ቋንቋ እንቀይራለን። ስለዚህ በእንግሊዝኛ ቪዲዮዎች የምንሰራ ከሆነ ኢትዮጵያ ውስጥ ያለ ሰው አይደለም የሚያየው። ስለዚህ እንግሊዝኛ ተናጋሪ ያለበት ሀገሮች ላይ የእኛ ቪዲዮዎች ይታያሉ ማለት ነው። ያኔ የምናገኘው ገንዘብ በጣም ይጨምራል። ኦነስትሊ እኔ ባየሁት መሰረት እስካሁን ድረስ ከ6 እጥፍ ከ7 እጥፍ በላይ ገቢያችን የሚጨምርበት አማራጮች አሉ። ዩቲዩብ አውቶሜሽን ለመስራት የሚያስፈልገን ነገር ምንድን ነው? ቀላል የሆኑትን ስቴፖች ላሳያችሁ። 4 ነገር ነው። የመጀመሪያው በእንግሊዝኛ ስክሪፕት መጻፍ ይኖርብናል። ያንን ስክሪፕት ደግሞ ወደ ድምፅ መቀየር ይኖርብናል፣ ወይም ቮይስ ኦቨር ማለት ነው። ያንን ቮይስ ኦቨር ለማድረግ እንግዲህ ወይ እንግሊዝኛ ጎበዝ የሆነ ተናጋሪ ሰው ያስፈልጋል፣ ወይ ደግሞ አሁን ላይ የጻፍናቸውን ስክሪፕቶች የሚያነቡልን ኤአይ ቮይስ ኦቨር መንገዶች አሉ። እነሱን መጠቀም እንችላለን። ከዛ በኋላ የተሰራውን ኦዲዮ ደግሞ ቪዲዮ ኤዲት መደረግ አለበት። ከዛ በኋላ ያንን ቪዲዮ አፕሎድ እናደርገዋለን። 4ተኛው ስቴፕ የሚሆነው ደግሞ ተምኔል ማዘጋጀት ነው። የምንሰራው ተምኔል ከኛ ሀገር አይነት ተምኔል ጋር የሚመሳሰል ሳይሆን መሆን ያለበት ለዛ አገር ታርጌት ላደረግነው አገር ማች ሊያደርግ የሚችል የተምኔል አሰራር ተከትለን እንሰራለን ማለት ነው። አይኖ ኮምፕሊትሊ አዲስ ለሆናችሁ ሰዎች በጣም ግራ የሚያጋባ ነገር አለ። እያንዳንዱን ስቴፕ ግን አሁን ላይቭ ላይ ገብቼ የማሳያችሁ ይሆናል። ከዚህም በፊት ብዙ ዩቲዩብ ቻናሎችን ማኔጅ አድርጌ አውቃለሁኝ። የራሴም እንግሊዝኛ ብዙ ቻናሎች አሉኝ። ኢቭን አማርኛ ቻናሎች ከመምጣታቸው በፊት እንኳን እንግሊዝኛ ቻናሎች ናቸው ያሉኝ። እያንዳንዱ ስቴፕ ላይ ብንገባ ምንድነው ማድረግ ያለብን፣ የተሻለው ነገር ምንድነው የሚለውን ከመጀመሪያ ጀምሮ ምን አይነት ኒች ወይም ምን አይነት የቪዲዮ አይነት ብንሰራ ይሻላል ከሚለው ጀምሮ እስከ መጨረሻው ድረስ ያለውን ስቴፕ አሁን ላይቭ ላይ ገብቼ ያሳያችኋለሁ። ይሄ ቪዲዮ ደግሞ ምናልባት ላይቭ ካለፈ በኋላ ከሆነ የሚደርሳችሁ ማይክ አንስክሪፕትድ የሚለው የዩቲዩብ ቻናላችን ላይ ይለቀቃል።